ሰላም እንኳን ወደ ቃሉን በዜማ ዩቲዩብ ቻናል ወደና መጡ። በመሳሰቢያው ላይ እንዳያችሁት ይህ ዩቲዩብ ቻናል በዋነኝነት መዝሙሮችን በመጽሐፍ ቅዱስ መነጽር የምንመረምርበት ቻናል ነው። ብዙ ጥሩ የሚባሉ እንዲሁም መዝሙሩን ከጌታ አንጻር ወይም ከቃሉ አንጻር የተዘመሩ ዝማሬዎች ቢኖሩ እንደዚያው ደግሞ ከጌታ ቃል ውጭ የሆኑ መዝሙሮች አሉ። ስለዚህ እነዛን መዝሙሮች ከጌታ ቃል አንጻር ግጥሞቻቸውን በጥልቀት እንፈትሻለን። ዛሬ ልናየው የወደድነው መዝሙር የአስቴር አበበ መዝሙር ሲሆን የመዝሙሩ ርዕስ በቃኝ የማልለው የተሰኘውን መዝሙር ነው። ወደዚህ ትራክ ከመግባታችን በፊት በጠቅላላ ስለዚህ አልበም እናወራው። ይህ አልበም የወጣው በያዝነው ዓመት በ2017 በህዳር ወር ላይ ሲሆን ይህ አልበም በውስጡ 26 ትራኮችን ይዟል። እንደ ሃሌሉያ፣ አሜን፣ ፈራ ፍርሃት የተሰኙት መዝሙሮች በዋነኝነት ተጠቃሽ ናቸው። እንዲሁም ደግሞ እነዚህ መዝሙሮች በብዙ ተመልካቾችን በዩቲዩብ ላይ ያገኙ መዝሙሮች ናቸው። ይህ አልበም በዋነኝነት እግዚአብሔርን ስለማስቀደም፣ እግዚአብሔርን ከሌሎች ነገሮች በላይ ስለመፈለግ እንዲሁም ቦታ ስለመስጠት በዋነኝነት የሚያነሳ አልበም ነው። እንዲሁም ደግሞ በግጥም፣ በዜማ፣ በሙዚቃ ቅንብር በጣም ላቅ ያለ ቦታ የሚሰጠው አልበም ነው። ነገር ግን በቃኝ የማልለው የተሰኘው ትራክ የእግዚአብሔር ቃል የሆነውን ሀሳብ ሳይሆን ዘማሪዋ የራሷን ሀሳብ ለማስተላለፍ ስትሞክር ይታያል። እስኪ እንመልከት። መዝሙሩ ሲጀምር በመጀመሪያ ቁጥር ላይ እግዚአብሔርን ስለመራብ እንዲሁም ደግሞ ስለመጠማት ትናገራለች። ከዚያም አለፍ ብላ ከዚህም በላይ እግዚአብሔርን መጠማትና መራብ እንዲሁም መፈለግ እንዳለብን አጽንታ ትናገራለች። በሁለተኛው ቁጥር ላይ ደግሞ ማቴዎስ ምዕራፍ 8 ላይ ያለውን የመቶ አለቃውን ሰው ታሪክ የዘመረችበት ቁጥር እንደዚህ ይላል። ይህን የመጽሐፍ ቅዱስ ክፍል የዘመረችበት መንገድ የመቶ አለቃው ወደ ቤቱ ሊያስገባው ኢየሱስ እንዳልፈለገና በዛ ምትክ የፈለገው ኢየሱስን ለፈውሱ ወይም ለሆነ የግል ጉዳዩ ብቻ እንደፈለገ አድርጋ ስትገልጽ ማስተዋል እንችላለን። ነገር ግን የእውነት የእግዚአብሔር ቃል ምን ይለናል የሚለውን ስለዚህ ጉዳይ እንይ እስቲ። የማቴዎስ ወንጌል ምዕራፍ 8 ቁጥር 8 የመቶ አለቃው መልሶ ጌታ ሆይ በቤቴ ጣሪያ ከታች ልትገባ አይገባም፣ ነገር ግን ቃል ብቻ ተናገር ብላቴናዬም ይፈወሳል። እኔ ደግሞ ለሌሎች ተገዥ ነኝና ከእኔም በታች ጭፍራ አለኝ። አንዱንም ሂድ ብለው ይሄዳል፣ ሌላውንም ና ብለው ይመጣል፣ ባሪያዬንም ይህን አድርግ ብለው ያደርጋል አለው። ኢየሱስም ሰምቶ ተደነቀና ለተከተሉት እንዲህ አላቸው፣ እውነት እላችኋለሁ በእስራኤል እንኳን እንዲህ ያለ ትልቅ እምነት አላገኘውም። እላችኋለሁም ብዙዎች ከምስራቅ ከምዕራብ ይመጣሉ፣ ከአብርሃም ከይስሐቅም ከያዕቆብ ጋርም በመንግስት ሰማያት ይቀመጣሉ። የመንግስት ልጆች ግን በውጭ ወዳለው ጨለማ ይጣላሉ፣ በዚያ ለቅሶና ጥርስ መፋጨት ይሆናል። ኢየሱስ ለመቶ አለቃው ሂድና እንዳመን ይሁንልህ አለው። ብላቴናውን በዚያች ሰዓት ተፈወሰ። ይህ ክፍል የሚያወራው በአንድ የመቶ አለቃና በኢየሱስ ጋር የተደረገ ንግግር ሲሆን አለቃው የታመመ ብላቴና እንዳለው ጠቅሶ ኢየሱስን እንዲፈውስለት ይጠይቀዋል። ነገር ግን ከኢየሱስ የሚወጣው የአፍ ቃል ስላመነ እንዲሁም የእርሱ አለመብቃት ያስጨነቀው ይመስል ኢየሱስን አንተ እኔ ቤት ለመግባት የሚገባኝ አይደለሁም ብሎ ራሱን ሲያዋርድ እናያለን። ይህ ራሱ አንድ ክርስቲያን ሊያሳየው የሚገባ ዝቅ ማለት ምሳሌ ሲሆን በመቀጠልም ደግሞ በኢየሱስ ያለውን እምነት በምሳሌ አስረድቷል። በአለቃ እና በአገልጋይ እንዲሁም ደግሞ በባሪያ በማድረግ ኢየሱስን ሁሉም ነገር በቃሉ ማዘዝ እንደሚችል አድርጎ አሳይቷል። ኢየሱስን መልሶ የዚህን ሰው እምነት አድንቆ ምሳሌ አድርጎታል። የእስራኤልንና የአሕዛብን ምሳሌ ይመስሎበታል። ስለ እምነትም አስተምሮበታል። ይህቺ ዘማሪ ግን ስለ መቶ አለቃው ስትናገር የፈለገው አንተን ሳይሆን ታምራቱን ወይም ፈውሱን ነው ትለናለች። በመቀጠልም ራሷን እንደዚህ እንደ መቶ አለቃው አይደለሁም በማለት ለጥቅሜ አይደለም የሚፈልግ ስትል ትዘምራለች። ብቻ እንዳለው አይደል መገስገሴ ፊትን ማለቴ ማድጋይ ለሞላ ላሰማምር ቤቴ። የመዝሙሩ ሀሳብ ጥሩ ነው ሳለ የተጠቀመችው የእግዚአብሔር ቃል ግን እርሷ
እሷ ላሰበችው ሀሳብ የሚጠቀስ አለመሆኑን ማየት እንችላለን። በአጠቃላይ ይህን መዝሙርና አልበም ስናይ ይህ ትራክ ከእግዚአብሔር ቃል ውጭ ሆኖ አይተነዋል። የግድ የቃሉን ሀሳብ ጠምዛ ለራሷ ላሰበችው ሀሳብ እንደሚመቻት አድርጋ ስትዘምር ይታያል። እንደ አልበም ደግሞ በግጥም የጠነከረ አልበም ቢሆንም ከኮንሰፕት ወይም ግጥሞቹ የያዙት ሀሳቦች ብዙም ጥንካሬ አንሳቸዋል። ይህንንም ያልኩት ምክንያት መዝሙሮች ሁልጊዜ ዶክትሪናል ሀሳቦችን የያዙ ቢሆኑና ሁሌም ከኛ ፐርስፔክቲቭ ወይም ከኛ የተነሱ ሳይሆን እግዚአብሔር ሴንተር ያደረጉ ቢሆኑ የተሻለ ይሆናሉ። ለዛሬ በዚህ አብቅተናል። በቀጣይ እንድንሰራላችሁ የምትፈልጉት አልበም ወይም መዝሙር ካለ ኮሜንት ላይ አስቀምጡ። ቃል ይገልጸው ማዳን ኢየሱስ ስራ ከሁኔታ በላይ መለኮት ሲሰራ በሚታየው ዓለም